አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙአብደላ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ሆይ? ሰብስክራይ ላይክ አድርጉኝ አበረታቱኝ ማለት ነው። እና ዛሬ ይሄው ተቤቴ እየወጣሁ ነው ለመዝናናት። እናንተም ደግሞ ተዝናኑ፣ አብረን እንዝናና ብዬ ነው ማለት ነው። እና ሰብስክራውን ላይክ አድርጉኝ አበረታቱኝ። እህታችሁ ነኝ የመዳብ ቅመሞች ማለት ነው። ይሄንን ይመስላል። አየሩ ቆንጆ ነው ማለት ነው። እና ሰብስክራይ እና ላይኩን አድርጉኝ እንዳትረሱ ማለት ነው። አበረታቱኝ። አዎ የጀማዓ ሰላም ሰላም፣ እንዴት አላችሁ? የሙአብደላ ቤተሰቦች አዲስ ሆና ያው ለማውራት ብዙ እየቻለችበት አይደለም የሶሻል ሚዲያ ነገር እና እናንተ ያው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቷት ከወዲሁ እናሳስባለን። በአክብሮት ግዴታ ሳይሆን በፈቃደኝነት እንድታበረታቷት ነው የምንጠይቀው ማለት ነው። እና ይኸው እሷ ደግሞ እየተዝናናች ነበረ ትላንትና ትላላችሁ። ይኸው ሲያምር ደግሞ ቦታው እናቴ በመኪና ነው እየተዝናናች ያለችው ደግሞ እኮ እና ማሻላ ሌሃ ላይ ጨምርላት። አንዳንዴ እኮ እረፍትም ያስፈልጋል። ሁሌ ከመዳን ቤት ሁሌ ስራ። አንዳንዴ ለራሳችን ጊዜ መስጠት፣ ለራሳችን እረፍት ሰላም መስጠት ስላለብን አንዳንዴ ጌታ ይለዋል ማለት ነው። ውዶች የእናንተም እንደዚህ አንዳንድ ጊዜ ውጥት እያላችሁ እየተዝናናችሁ ሁሌ ያረቤት ሁሌ አይሆንም። አንዳንዴ የራሳችሁን እረፍት ያስፈልጋልና ለሰው ልጅ ይህንም ብላ ሙአብደላ እንግዲህ እንደዚህ እየዞረች ነው፣ ዞር እያለች ነው በመኪና ውስጥ ሆና ማለት ነው። እንደምታዩት ማለት ነው ውዶቼ ማሻላ አለይኩም። የመዳም ቅመሞች ደግሞ እናንተ መቼም ወደኋላ አትሉም። በዚህ በኩል ማሻላ ናችሁ። እስኪ አበረታቷትና እንደው ትንሽ ሞከር አድርጋ ወደ ሀገሯን ከሄደች በውጭ መስራት ከፈለገች ኢትዮጵያ ተጠናከረችላት። የሰው ቤት ኑሮ ሰልችቶናል ውዶቼ፣ ማሮቼ፣ ፍቅሮቼ